አብሮ አደግ ክፍል 1። ዛሬ ጧት ላይ ትንሽ ውስጤን ሰላም እየነሳኝ ስለነበር ከስራ ቀርቼ ቤት ተኝቼ ነው ያልኩት። ቤት መዋሌን አስመልክቶ ቤዚን ከክላስ ይዣት ለመምጣት ፏፏ ብዬ ለባብሼ ወጣሁ። ጉዞ ወደ ትምህርት ቤት ቀጠልኩ። ስደርስ ገና ተማሪ መውጣት አልጀመረም ነበር። እስከዛ ድረስ ካፌ ብቀመጥ አሪፍ እንደሆነ አስቤ ከትምህርት ቤታቸው ፊት ለፊት ወዳለው ካፌ ገባሁና ቁጭ አልኩ። ከፊት ለፊቴ አንድ ልጅ ብቻዋን ቁጭ ብላለች። በስህተት ቀና ባልኩ ቁጥር ታፈጥብኛለች። እይታዋ ጨነቀኝ። እንዴ ምን ሆና ነው? ታውቀኝ ይሆን እንዴ? ወይስ ምን ተፈጥሮ ነው እያልኩ ከራሴ ጋር ጥያቄ ውስጥ ገባሁ። ብዙም ሳትቆይ ተነስታ እኔ ወደ ተቀመጥኩበት ጠረጴዛ መጣችና አንተ ስምህ ማን ነው አለችኝ። ቀና ብዬ አየኋት። ጤነኛም አልመስል አለችኝ። ንቀቷም አናደደኝ። ስም የለኝም ለምን ፈለግሽው አልኳት። እንዴ ገርሞኝ እኮ ነው። አባቴ ይሞት ቁርጥ ወንድሜን እኮ ነው የምትመስለው ሳይህ። ከየት መጣ ብዬ ደንግጬ እኮ ነው። ይገርምሃል ወንድሜ ካናዳ ከሄደ 10 ዓመት ሆኖታል እና እንዴት እንደናፈቀኝ ልክ እሱን ያየሁት ያህል ልቤ መታ አለች። እያወራች ዞር ስል የትምህርት ቤቱ በር ተከፍቶ እነ ቤዚ መውጣት መጀመራቸውን አስተዋልኩና ከተቀመጥኩበት ብድግ አልኩ። ከኪሴ 20 ብር አውጥቼ ጠረጴዛው ላይ ያስቀመጥኩና በቆመችበት ትቻት ሄድኩ። ተከተለችኝ። ቢያንስ ስልክህን ስጠኝ፣ ወንድሜ በጣም ሲናፍቀኝ አገኘሃለሁ በአባትህ ሞት እንቢ አትበለኝ አለችኝ። ሁኔታዋ ምንም ደስ ባይለኝም እሺ አልኳት። ስልኬን ሰጥቻት ፈጠን ብዬ እየተራመድኩ በር ላይ ቆሜ መጠበቅ ጀመርኩ። ብዙም ሳትቆይ ቤዚ ከጓደኞቿ ጋር ተያይዛ እየተሟዘዙ መጣች። ልክ ስታየኝ ተማሪ መኖሩን ሁሉ ዘንግታው ዘላ ተጠመጠመችብኝ። አንተ እንዴት መጣህ አለችኝ። በእግሬ እየተራመድኩ ነው የመጣሁት አልኳት። ሂደለዛ እና በአየር እየበረርክ አትመጣ፣ እኔ በዚህ ሰዓት ስራ የለም ወይ ነው ያልኩ አለችኝ። አሁን ትቆያለሽ ወይስ እንሂድ አልኳት። ወደ ጓደኞቿ ዞር ብላ ስለ አገልግሎታችሁ አመሰግናለሁ በሉቻው ብላ ስቃባቸው እጅ ለእጅ ተያይዘን ጉዞ ጀመርን። መምጣቴን ስላላመነች 10 እያየች የምር ሰርፕራይዝ ነው ያደረገኝ። ዛሬ ስራ የለም እንዴ ትለኛለች 10። አይ ዛሬ ሳታስቢው ሰርፕራይዝ ላርግሽ፣ ጋብዤ ሰው ላርግሽ ብዬ ነው የመጣሁት። አንቺ እንደሆን የሆድሽ ነገር አይሞላልሽም አልኳት። አትዋሽ፣ አውቀህ ነዋ። ማርያምን በል ልትጋብዘኝ ነው አለችኝ። ከፊት ለፊቴ ቀድማ ወደ ኋላ እየተራመደች ማርያምን ልጋብዝሽ ነው፣ ያው ግን አንቺም ትጋብዥኛለሽ። ለዛሬ ነው ምጋብዝሽ አልኳት። ያው ኪሴ ነው ችግር የለውም፣ ዛሬም ቢሆን ብሩን ለእኔ ስጠኝና እኔ ልጋብዝህ አለችኝ። ሂጂ ይችል እኔ አሁን እንራመድ ብዬ እጇን እየጎተትኩ ሁሌ ብር ሲኖረን ወደምናጠፋበት ቤት ሄድን። ቤት ስትቆይ እንዳይጨነቁ አለሜ ጋር ደውዬ ከኔ ጋር እንደሆነች ነገርኳቸው። ቁጭ ብለን 1-2 እያልን ምግባችን መጣ። ለሁለት ጥርግ አድርገን በላንና ወክ እያደረግን ወደ ቤት ሄድን። ቤት ስንደርስ አለሜ እናቷ እንዳው ምን ይሻላችኋል? ቆይ አሁን ቢያንስ ልብስ ቀይራ ተመልሳችሁ አትወጡም? በዩኒፎርም ስትዞሪ ሰው ሲያይሽ ምን ይላል አለች አለሜ። ይቺ የሆዷ ነገር ከተነሳ የለበሰችው ልብስ ራሱ መች ትዝ ይላታል? ካልበላን ብላ ጥምድ አድርጋ ያዘችኝ። ይሄው ሆዷን ሞልቼ ይዣት መጣሁ አልኳት። እንደዛ እያወራን ናሆሜ ከውጭ ገባ። እንዴ ማይካችን እዚህ ነሽ እንዴ? አሁን እኮ አንተ ጋር ልመጣ ነበር፣ ቤት ገብቼ ጃኬት ልደርብ ብዬ እኮ ነው የገባሁት አለኝ። እባክህ ከቤዚ ጋር ቆይቼ በዚሁ ገባሁ። እንውጣ ወይስ ምሽታችን የት ይሁን አልኩት። ቤዚ ብድግ ብላ እኔ አንድ ሀሳብ አለኝ አለች። ዛሬ ቤት እናምሽ፣ እኔ የዶሮ አይኔ መሰለ ቡና ፈላለሁ፣ እናንተ ደግሞ ከውጭ የሆነ ነገር ገዛዝታችሁ ኑና እዙ ከማሚ ጋር አሪፍ ምሽት እናሳልፍ አለች። ተስማማን። እሷ ግቢ ውስጥ ቡና እስክታቀራርብ እኔና ናሆሜ ወተን ገዛዝተን መጣን። ውጭ ላይ እየጠጣን እየተጫወትን ምሽቱን ፏ ብለን አሳለፍንና 3 ሰዓት ሲል
እኔ ወደ ቤት የገባሁ። ገና ቤት ገብቼ ጫማ ከማውለቄ ስልኬ ጠራ። ይቺ እብድ ገባ ልትለኝ ነዋ ብዬ ከኪሴ ሳወጣው የማላውቀው ቁጥር ነው። አነሳሁት። ሄሎ ሄሎ፣ ቆንጅየው ልጅ ማን ልበል? ቀን ላይ ስልክ ተቀያይረን ነበር እኮ ረሳኸኝ እንዴ? እንዳውም ወንድሜን ትመስለኛለህ ብዬ አልነበር አለች። ስታወራ ራሱ ፍጥነቷ፣ የድምጿ ቅላጼ እጅግ ደባሪ ነው። እሺ እንዴ ታዲያ በዚህ ሰዓት ይደወላል እንዴ? ባለትዳር እኮ ብሆን በቃ ልታፋቺ ነበር አልኳት። ኦ እምጂ፣ ባለትዳር አይደለሁም እያልከኝ ባልሆነ እኔ አላምንም። እድል ቀንታሻለች በለኛ። በቃ ተፋፈስን ነው ምልህ ብላ ከት ብላ ሳቀች። ሳቋ ይሰቀጥጣል። ሁኔታዋ በጣም ሲደብረኝ ማንሽ የኔ እህት፣ ሴት ልጅ ውበቷ እርጋታዋ ነው። ሰው በዚህ ልክ ሲያወራ ይፈጥናል እንዴ? ሆ ክፉ አታናገኝ፣ ድጋሚ ስልኬ ላይ እንዳትደውይ ብዬ ጆሮዋ ላይ ዘጋሁት። ቤዚ እየደወለች ስለነበር መልሼ የደወልኩላትና ገና ከማንሳቷ ማዘር ደውላ ነው እንዴ? ስደውል መስመር ተይዟል አለኝ አለች። ኧረ ተይ፣ አንዷ አብድ ደውላ ስታደርቀኝ ነበር አልኳት። ምን ማለት ነው? ምን ማለት ነው? ምን ማለት ነው? አንተ ማናት እሷ? በል አሁኑኑ ተናገር፣ አሁኑኑ ብላ ቀወጠችው። ኧረ እኔም አላቃትም፣ ቀን አንቺ ጋር እንደመጣው እኮ ነው ወንድሜን ትመስላለህ ብላ ስልኬን ተቀበለች። አሁን ደውላ ስትጀጃል ጆሮዋ ላይ ዘጋሁባት አልኳት። ሲጀመር ስልክ ለጠየቀ ሁሉ ይሰጣል እንዴ? ወንድሜን ትመስለኛለህ ስትል ወንድምሽን አልመስልም ብለህ አትሄድም ነበር እንዴ አለች። ሆሆ ልጅት፣ በቃ ይቅርታ አይደገመኝም አልኳት። ለነገሩ እኔ ምን አገባኝ? ይብላኝ ለወደፊት ሚስትህ በየመንገዱ ስልክህን እየበተንክ አቃጥለ ለምትደፋት አለች። ያው ችግሩን ያላገባም አልኳት። ድንቄም እሱንማ ልናይ እኮ ነው ወገቤን ጠበቅ አድርጌ ሳልድርህማ አለች። እሺ በቃ ከ2 ወር በኋላ አገባለሁ ተዘጋጂ አልኳት። ጆሮዬ ላይ ስልኩ ተዘጋ። መልሼ ደወልኩ፣ አታነሳም። ደግሜ ደወልኩ፣ ዘጋችብኝ። በሶስተኛው አነሳችው። አንቺ ሕፃን ምን ሆነሽ ነው ደግሞ? ራስሽ አግባ አልሽኝ። እሺ አልኩሽ፣ ሌላ ምን ፈለግሽ አልኳት። እኔና ናሆሜን ጥለህ ልታገባ ነው እንዴ አለች። አይ እንግዲህ እኔ ስቀልድ ነው። ሆ አመረርሽ እንዴ አልኳት። ዋ ብትቀልድ ነው የሚሻልህ። በል እባክህ ቻው፣ ኦንላይን ቶሎ ግባ፣ እንቅልፌ እየመጣ ነው አለችኝና ስልኩ ተዘጋ። ብቻዬን ፈገግ አልኩ። ለምን ፈገግ እንዳልኩ አላቅም። ክፍል 2 ከ300 ላይክ በኋላ ይቀጥላል። ቶሎ እንዲለቀቅ ከፈለጋችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።